ሰላም እንዴት ናችሁ? ደህና ናችሁ ወይ? ሄርሜላ ባልቻ ነኝ ከባልቻ ግሩፕ ሪል ስቴት ኤጀንት ነኝ። በዲሲ በሜሪላንድ በቨርጂኒያ እና በዲሲ ሜሪላንድ ቨርጂኒያ አካባቢ ሌሎች አካባቢዎች ከሆናችሁ የወኪሎች አሉን ልናገናኛችሁ የምንችል አይ ቲንክ ወደ አሁን ወደ 30 ስቴት ደርሰናል ኤጀንቶች። ስለዚህ እነሱ ልናስተዋውቃችሁ እንችላለን። ዛሬ ብዙ ነገር ነው ዛሬ የምናወራው። የመጀመሪያው ይሄ ዜሮ ዳውን ዜሮ ፒኤምአይ የሚለው ብድር ምንድን ነው የሚያስፈልገው፣ እንዴትንስ ነው ማግኘት የምንችለው የሚለውን ጥያቄ መልሳለሁኝ። የእናንተንም ጥያቄዎች መልሳለሁ ሲደርሱኝ። ቀጥለን ደግሞ ስለ ባንክ ስቴትመንት ላይ ካሽ መታየት እንደሌለበት እና ለምን መታየት እንደሌለበት ይሄ ዜልንም ካሻፕንም ይሄንንም የሚያጠቃልሉ ይሆናሉ። ሶስተኛ ደግሞ ኢንትረስት ፖይንት መግዛት የሚባለው ምን ማለት ነው፣ ምን አይነት ጥቅም አለው የሚሉትን ነገሮች እንማከራለን ማለት ነው። አንድ 30 ሰከንድስ እንጠብቅና ሰው እንዲገባ ሰው ከመጀመሪያው እንዲሰማ ፈልጋለሁኝ። So we can go there. So እዚህ ጋራ ኢንስታግራም እንዴት ናችሁ? እዚህ ጋራ ቲክቶክ እንዴት ናችሁ? እዚህ ጋራ ፌስቡክ እንዴት ናችሁ? እዚህ ጋር ዩቱብ አለን። እንዴት ናችሁ? አሁን ስለ ዜሮ ዳውን ዜሮ ፒኤምአይ የሚባለው አማራጭን ላማክራችሁ ልንገራችሁ። አንድ ባንክ ነው ይሄንን ኦፈር የሚሰጠው። እስካሁን ድረስ እኔ ካገኘኋቸው አንድ ባንክ ያለው። በመጀመሪያ ደረጃ ይሄንን ፕሮግራም ለመጠቀም በምንፈልግበት ጊዜ በጣም 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 ትዕግስት የሚጠይቅ ፕሮግራም ነው። ዜሮ ዳውን በሚሆንበት ጊዜ ምንም አይነት ገንዘብ ወደ ዳውን ፔመንት ገዢ ስለማያደርግ መመልከት ያለባቸው ኢንፎርሜሽን በጣም ብዙ ስለሆነ እንዲሁም ደግሞ ይሄ ፕሮግራም አዲስ ስለሆነ ብዙ ተጠቃሚ ስላለው የእነሱ ቶሎ ቶሎ ሰርቶ በ3-4 ቀን ኢንፎርሜሽኑን የመስጠት አማራጫቸው ጠባብ ነው። ስለዚህ ከ3 ሳምንት እስከ 1 ወር ፕሮሰሱ ሊወስድ ይችላል። ይሄም ፕሮሰሱ ጊዜ ሊወስድ የሚችለው በእናንተ ምክንያት ነው የሚሆነው። በእናንተ ምክንያት ነው የሚሆነው ማለቴ የሚጠየቁትን ዶክመንቶች በሰዓቱ ካላቀረብን እነሱ ኢሜል ሲልኩልንና ይሄ ነገር ያስፈልገናል ወይ ይሄ ነገር አላለቀም ወይ ምናምን የሚባሉትን ነገሮች በሚልኩልን ጊዜ እንደ ስራችን እየተከታተልን ያንን ኢንፎርሜሽን የማንሰጣቸው ከሆነ እነሱ በሰዓቱ ፕሪ አፕሩቭ አድርገው ሊጨርሱልን የሚችሉበት መንገድ የለም። አሁን ይሄንን ምሳሌ ልስጣችሁ። ይሄንን ቪዲዮ የሰርቼ ፖስት ያደረግኩትኝ አይ ቲንክ ወደ 2 ወር ይሆናል አሁን። በዛ 2 ወር ውስጥ ወደ 120 ሰው 130 ሰው ኮንታክት አድርጎኛል፣ በእሱም ፕሮግራም መጠቀም የሚፈልግ ማለት ነው። ከዛ ውስጥ ወደ 30ው ኳሊፋይ ያደርጋል ብዬ ያሰብኳቸውን አስተላልፌ ሰጥቻለሁ ማለት ነው ለባንኩ። ከነዛ 30 ሰዎች ወደ 8ቱ ፕሪ አፕሩቫላቸውን ጨርሰዋል። ከ22ቱ ያልሰጡት ዶክመንት አለ ወይም ደግሞ ገቢያቸው በቂ አይደለም፣ በተለያየ ነገር ምክንያቶች ሆልድ ተደርጎባቸዋል ማለት ነው። ስለዚህ ይህንን ፕሮግራም ለመጠቀም ፈልጋችሁ እኔን ኮንታክት በምታደርጉኝ ጊዜ በጣም በደስታ ነው የምረዳችሁ። ከመጀመሪያም እስከ መጨረሻም ልረዳችሁ ዝግጁ ነኝ። እኔ ሪል ስቴት ኤጀንት ነኝ፣ አበዳሪ አይደለሁኝም። ይሄ ማለት ምን ማለት ነው? አክሰስ የለኝም የነሱ ሲስተም ውስጥ ገብቶ ለመመልከት ያላችሁበትን ደረጃ። እናንተ መከታተል ይኖርባችኋል፣ የራሳችሁን ፕሪ አፕሩቫል ፕሮሰስ ማለት ነው። ጥያቄ ካለ ፕሬሸር መስጠት ካለብኝ፣ አበዳሪውን ኮኔክት ማድረግ ካለብኝ፣ እነዚህ ነገሮች ካሉብኝ ለመርዳት ዝግጁ ነኝ። ግን
እናንተም እንደራሳችሁ የራሳችሁ ጉዳይ ነው አይደል እንደ የራሳችሁ ጉዳይ ስለሆነ እየተከታተላችሁ ምን ደረሰ፣ ምን ገባ፣ ምን ወጣ፣ ምን ሄደ የሚባሉትን ነገሮች አበዳሪንም ሆነ እኔንም መጠየቅ አለብን። ስለዚህ እሱን አስቡበት። ሶ ዚሮ ዳውን ኳሊፋይ የሚያደርገው ሰው ማን ነው? የ2 ዓመት የስራ የቋሚ ስራ ሬከርድ ያለው ሰው ማለትም አንድ ስራ ላይ 2 ዓመት የቆየ ሰው ወይ ሳለሪ ከሆነ ደግሞ እዛ ስራ ላይ አትሊስት 1 ዓመት የቆየ ሰው ግን በስራ ዓለም ውስጥ 2 ዓመት መቆየት አለብን። ማለትም 2 ዓመት ታክስ ሬከርድ ማሳየት ይኖርብናል ለዚህ ፕሮግራም። ቀጥለን ደግሞ ክሬዲት ስኮራችን ከ680 በላይ መሆን አለበት። ሶ ባልና ሚስት ከሆነን አንዱ 600 ከሆነ ክሬዲት ስኮሩ እና አንዱ 700 ከሆነ ክሬዲት ስኮሩ ባንኩ የሚወስደው የአነስተኛውን ክሬዲት ስኮር ነው። ለምን? ሪስካቸውን ነው የሚመለከቱት። ስለዚህ የሚመለከቱትኝ የ600ውን ነው የሚሆነው። ይሄ ዜሮ ዳውን ማደረጋችሁ 20% ማድረጋችሁ 5% ማድረጋችሁ ባልና ሚስት ወይ 2 ሰው ሆናችሁ በምትገዙበት ጊዜ የአነስተኛውን ክሬዲት ስኮር ነው የሚጠቀሙት። ስለዚህ እሱንም አስባችሁ ማድረግ ጥሩ ነው። በተጨማሪ ደግሞ ለዜሮ ዳውን 0 PMI የሚባለው ፕሮግራም የሚያስፈልገን 680 ሚኒመም ክሬዲት ስኮር ያስፈልገናል። እንደገናም ደግሞ የ2 ዓመት ስራ ሬከርድ ያስፈልገናል። ይሄም ማለት W2ም ታክስ ሬከርዳችንም የ2 ዓመት ማቅረብ ይኖርብናል። በስራ ዓለም ውስጥም ደግሞ አሁን መኖር አለብን። አሁን ብዙዎቹ አፕሊኬሽኑን ሲሞሉ ዜሮ ዳውን የስራቸውን ኢንፎርሜሽን ፕሮቫይድ አያደርጉም። ኢንካም ኢንፎርሜሽናችሁ ከሌለ ምን ያህል ብድር ሊሰጧችሁ እንደሚችሉ ሊያውቁ የሚችሉበት መንገድ የለም ማለት ነው። አሁን ከመጀመሪያ ልጀምርላችሁ የምፈልገው ምንድን ነው፣ ለብድር ሞርጌጅ ለመጠየቅ ምን 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 ዶክመንቶች ያስፈልጉናል፣ ምን ምን ሰነዶች ያስፈልጉናል። በአንደኛ የW2 ወይም 1099 የ2 ዓመት፣ ታክስ የ2 ዓመት፣ ፔቼክ ወይ ፔስታብ የ1 ወር፣ ባንክ ስቴትመንት የ2 ወር ነው የምንጠየቀው አፕሊኬሽናችንን ኮምፕሊት በምናደርግበት ጊዜ። ስለዚህ ስራ ማንሰራ ከሆነ ፔስታብ ከሌለን እነዚህ ክሬዲታችን ከ680 በታች ከሆነ እነዚህ ነገሮች ከሆኑ ኳሊፋይ የምናደርግበት ቻንሳችን በጣም ጠባብ ነው የሚሆን ማለት ነው። ስለዚህ it's very important። ስለዚህ ያበዛሁባችሁ በጣም ይቅርታ። ወደ ባንክ ስቴትመንት በሚሄድበት ጊዜ ባንክ ስቴትመንት በምናሳይበት ሰዓት ለሞርጌጅ ካምፓኒ ካሽ ገቢ የምናስገባ ከሆነ ለምሳሌ $5000 ካሽ አስገባን አካውንታችን ውስጥ እንበል። ያ 5000 ብር ከየት እንደመጣ ለምን እንደመጣ ማሳየት ይኖርብናል። እሱን ማሳየት የማንችል ከሆነ ያንን 5000 ብር ወደ ቤት ግዢ ልንጠቀምበት አንችልም። ለዳውን ፔመንት መጠቀም አትችልም፣ ለክሎዚንግ ኮስት መጠቀም አትችልም፣ ከቤት ግዢ ጋር ለተያያዘ ነገር መጠቀም አትችልም ማለት ነው። ካሽ አፕ፣ ዜል፣ እንደዚህ አይነቶቹ ነገሮች እነሱም በዛው መልክ ለምን እንደሆኑና ማን እንደሰጠና ለምን እንደሰጠ ማስረዳት ካልተቻለ ያንን ገንዘብ መጠቀም አንችልም ማለት ነው። ኦኬ 2 ወር ባንክ ስቴትመንት ነው የምንጠየቀው። 2 ወር ባንክ ስቴትመንት በምንጠየቅበት ጊዜ ያንን አሁን ለምሳሌ ቤት ለመግዛት ኦገስት ከሆነ ያሰብነው የጁን እና የጁላይ ባንክ ስቴትመንታችን ከነዚህ ገቢዎች ነፃ መሆን ያስፈልገዋል ማለት ነው። ከዛ ቤት ገዝተን እስክንጨርስ ድረስ በሙሉ ነፃ መሆን ይኖርበታል ከካሽ ዲፖዚት እና ከካሽ ወጪ ማለት ነው። ሁለተኛ ነገር ቤት ግዢ ፕሮሰስ ላይ ሆነን ይሄም ማለት ፕሪ አፕሩቫላችንን ጨርሰን የቤት መግዣ አቅማችን ከተሰጠን በኋላ አዲስ እዳ ማውጣት አይቻልም። ይሄ ማለት መኪና መግዛት፣ ፈርኒቸር መግዛት ምናምን የሚባሉትን ነገሮች በብድር አይቻልም። አንድ ደንበኛ የዛሬ 2 ዓመት ያጋጠመን ምንድን ነው፣ ቤት ልንገዛ ፕሪ አፕሩቭ ተደረግን፣ ወጣን፣ ቤት ፈለግን፣ አገኘን። ከዛ በኋላ አንደር ኮንትራክት ገባን፣ ቤቱን አስመረመርን፣ ቤቱን አስገመትን። ኤቭሪቲንግ ፕሮሰሱ በጣም ደስ በሚል መንገዱ እየሄደልን ነበር ማለት ነው። 2 ቀን ክሎዝ ለማድረግ 2 ቀን ሲቀረን ክሬዲታቸው ፑል ተደረገ። ሲደረግ
አዲስ መኪና ገዝተዋል። ኖ የፈርኒቸር ካምፓኒ ሌዚ ቦይ ክሬዲት ቻርጅ አድርገዋል። ከዛ ይሄ የ17,000 ብር ዕዳ ከየት መጣ የሚል ጥያቄ ቀረበ ማለት ነው። እንግዲህ አስቡት 2 ቀን ቁልፍ ለመቀበል ሲቀረን ከዛ ክላይንቴ ጋር ደውዬላት እንደዚህ እንደዚህ አሉኝ ምንድን ነው የሆነው ስላት ለቤቱ ፈርኒቸር ኦርደር አድርገን ሌዚ ቦይ እሱንም ከነሱ ክሬዲት ወስደን እንደዚህ አድርገን ላልተገዛ ቤት እንዴት አድርገን ነው ፈርኒቸር ልንገዛ ዕዳ የምንገባው ቤቱን ሳንቀበል? እግዚአብሔር ትልቅ አምላክ ነው። ሁሉ ነገር ተስተካከለ። ለምን እቃውንም ማስመለስኳቸው፣ ክሬዲት ካርዱም ዜሮ እንዲሆን አደረግኩላቸው። 2 ቀንም ጊዜ ስለነበረንም ጨረስንላቸው ማለት ነው። ስለዚህ የምናደርጋቸውን እንቅስቃሴዎች ከኤጀንታችን ጋር እየተማከረን መሆን አለበት። ይሄንን ነገር ልገዛ ነው፣ ለዚህ ሰው መኪና ሊገዛ ኮሳይን ላደርግ ነው። ፕሮሰስ ላይ ከሆንን በኋላ መጀመሪያ ፕሪ አፕሩቭ ስንደረግ የነበረውን ኢንፎርሜሽን ነው ተመልክተው የሰጧችሁ ያንን ገንዘብ። ከፕሪ አፕሩቫል ቁልፍ እስከ መቀበል ያለበት ጊዜ ላይ ምንም አይነት ነገር መለወጥ አይችልም። ገቢያችን ካልጨመረ በስተቀረ መለወጥ አይችልም። እንደገና ደግሞ አዲስ ዕዳ መውሰድ አንችልም። ባለብን ዕዳና ባለብን ገቢና ባለብን ወጪ ስለሆነ የተሰጠን ፕሪ አፕሩቫሉ። ስለዚህ እሱ አወራን። ዮናስ ኪዳኔ what about co-signer? ጥያቄውን በሌላ መልኩ ስጠኝ። ኮሳይነር ማለትም ማለት ነው። what about co-signer ስትለኝ ዚዚ ሳባ what is the difference between W2 and tax? W2 መስሪያ ቤትሽ የሚልክልሽ ያቺ ወረቀት ነች ለታክስ ሰሪሽ ወስደሽ የምትሰጩ ማለት ነው። ታክስ ዶክመንትሽ ደግሞ ታክስ ሰሪሽ ያንን ዶክመንት ከሰጠሹ በኋላ ሰርቶ ታክሱን ያ ትልቅ ዶክመንቶች ወደ 30 ፔጅ ዶክመንቶች የሚሰጥሽ ነው። ሶ ሁለቱም ነው የሚያስፈልጉት። hopefully I answered your question. ካልመለስኩልሽ please let me know. Jackman welcome here me welcome Jackman. የኔ አንተ እኮ እንደምትኖር አውቃለሁኝ። በጣም ነው የማመሰግነው። you're my supporter። በጣም ኢንከሬጅ ታደርገኛለህ። እግዚአብሔር ያክብረልኝ። በጣም ነው የማመሰግነህ። ታደለ ቶቻሎ hello Miss Balcha, is there any way to remove PMI from FHA mortgage? Unfortunately no. FHA mortgage the PMI is for the entire loan term. So የ30 ዓመት ሞርጌጅ ከሆነ የወሰድከው ለ30 ዓመት ነው PMI ማስነሳት የምትችልበት መንገድ ሪፋይናንስ አድርገህ ወደ ኮንቬንሽናል ብድር ከቀየርከው ነው። እሺ መቅደስ ግርማ is there income limit? ለዜሮ ዳውን ለዜሮ PMI yes income limit አላቸው። ግን income ሊሚቱ በአካባቢ ነው የሚወስነው። የዛ አካባቢ 80% ኢንካሙ መሆን ይኖርበታል ነው የሚሉት ማለት ነው። ስለዚህ if you're buying አሁን ለምሳሌ ፌርፋክስ ካውንቲ ወደ ስፕሪንግፊልድ ዌስት ስፕሪንግፊልድ አካባቢ የምትገዢ ከሆነ ኢንካሙ is around 170 የአካባቢ ኢንካም። ከዛ በታች ከሆንሽ ኳሊፋይ ልታደርጊ ትችላለሽ ማለት ነው። እንደዚሁም ፎርት ዋሽንግተን ደግሞ ከሆንሽ ሌላ ነገር ነው። ውድብሪጅ ከሆንሽ ሌላ ነገር ነው። ስለዚህ በሎኬሽኑ ነው የሚወስነው። ሜሮን ሞገስ ወጣብኝ ወደ ላይ። ሜሮን ሞገስ is there any program that covers closing cost? Absolutely. So አሁን ይሄ 0 PMI 0 ዳውን ፔመንት ያልኳችሁ ፕሮግራም ከሱ ጋራ ደግሞ አብራችሁ መጠቀም የምትችሏቸው ግራንቶች አሉ። እነዚህ ግራንቶች ግን they're not a guarantee። የሚያልቅ ገንዘብ ነው። ያ ገንዘቡ የሚያልቅ ስለሆነ ፕሪ አፕሩቭ ከተደረግንበት ሰዓት ወደ ቤት ግዢ በምንሄድበት ሰዓት ጊዜ ከወሰደብን ግራንቱን ላናገኝ እንችላለን ማለት ነው። ወይም ደግሞ ኳሊፋይ የማናደርግበት ምክንያቶች ይኖራሉ ለግራንቱ። ግን FHLB የሚባል ግራንት አለ። ሆም ሬዲ የሚባል ፕሮግራም አለ። ማለት ፕሮግራሞች ላይ ያሉትኝ ከ7,500 all the way እስከ 20,000 የሚሰጡ ለክሎዚንግ ኮስት አሲስተንስ አሉ። አሁን አንድ ደንበኛችን በዜሮ ዳውን 0 PMI የአፕሩቭ የተደረገ እስከ 15,500 ፍቃድ ሰጥተውታል ለግራንቱ ማለት ነው። ስለዚህ እሱ ከቤቱን የሚገዛው የ550,000 ብር ቤት ነው የሚገዛው። ከኪሱ 5,000 ብቻ ነው አውጥቶ የሚገዛው። ሌላ በጠቅላላ በዜሮ ዳውን የገዛው 0 PMI ነው የገዛው
እንደገና ደግሞ ለክሎዚንግ ኮስት ኤፍኤችኤልቢ ፕሮግራምን አፕሩቭ አደረጉት። ሶ ኢት ዲፔንድስ ከሰው ሰው ይለያል። ለሁሉም ሰው ይሆናል ማለት አይደለም። ይሄ ደውላችሁልኝ የእናንተን ሰርከምስታንስስ ከነገራችሁኝ በኋላ ፕሮግራሙ እንደማይሰራላችሁ ስነግራችሁ ቪዲዮ ላይ ትሄዱና ኮሜንት አድርጋችሁ ወይ ውሸታ ምናምን ትላላችሁ። ኢትስ ናት ውሸት አይደለም። ኢትስ ፕሪቲ ማች መልካችን እንደሚለያየው ፋይናንሳችንም ይለያያል። ስለዚህ ለአንዱ ሰውዬ የሰራው ለአንዱ ሰውዬ አይሰራም። ኳሊፋይ የምታደርጉበት ነገሮች ደግሞ ብዙ ነገሮች ስለሆኑ ሁሉንም ደግሞ ማሟላት የማትችሉበት መንገድ ሊኖር ይችላል። ስለዚህ እሱ ካልተመቸ ደግሞ ሌላ ፕሮግራም እንድሞክርላችሁ ተመልሳችሁ ብትመጡ ሌሎች ደግሞ አበዳሪዎች ጋር ሄደን የተለያዩ ለየት ያሉትን ፕሮግራሞች ደግሞ መሞከር እንችላለን። እሺ በኃይሉ ደመቀ ሃይ ሄርሜላ ሃይ በኃይሉ እንዴት ነህ? ብሬማን hello Hermela, we appreciate your effort in helping Habesha community to realize the American dream. I have a question regarding the program you are discussing now. Is this a federally available program or specific to some states? Number 2, any income limit? Question number 1, this particular program, it's available in DC, Maryland, Virginia, Indiana, and North Carolina. ሌሎች ስቴቶች ይሄ ፕሮግራም የላቸውም። ቬጋስ ቼክ አድርጌያለሁ እስካሁን፣ አትላንታ ቼክ አድርጌያለሁኝ፣ ኦሃዮ ቼክ አድርጌያለሁኝ። የት ነበረ የሀገር? ኦሬገን ቼክ አድርጌያለሁ፣ ሲያትል ቼክ አድርጌያለሁ። እነዚህ ፕሮግራሞች እዛ አካባቢ የሉም ተብያለሁ። ግን ተመሳሳይ የሆኑ ፕሮግራሞች ሊኖሩ ይችላሉ። ስለዚህ ስደውልልኝ ያለህበትን ስቴት እና ሎኬሽን ከነገርከኝ እዛ አካባቢ ካለ ኤጀንት ጋር ሳገናኘ ያ ኤጀንት ደግሞ ለአካባቢው ምን አለ የሚለውን ይመለከትልሃል። እኔ ሙሉ በሙሉ 100% ራሴ የምሰራው ማርኬት ዲሲ፣ ቨርጂኒያ እና ሜሪላንድ ናቸው። እነዚህ 3 ኤሪያዎች አሉ የተባሉትን ፕሮግራሞች በሙሉ ሆነስትሊ ስፒኪንግ ሙሉ ቀን ስራ የሱ ነው። ለእናንተ የማመጣላችሁ ጥቅም ያላቸውን ነገሮች ለማወቅ ከብዙ አበዳሪዎች ጋር ሚቲንግ እያደረግኩኝ ብዙ ትሬኒንግ የተሳተፍኩኝ ብዙ ክላሶች እየወሰድኩኝ አዳምጬ ለወገናችን ይጠቅማል የምላቸውን መርጬ ነው የማመጣላችሁ ለእናንተ። እሺ ግን ሞር ፎከሴ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ስለሆነ ነው። ሌሎች ስቴቶችም እነዚህ አይነት ፕሮግራሞች ሊኖሩ ይችላሉ። እዛ ያሉትን ኤጀንቶችን አገናኘቻችሁ እነሱን ብታማክሩ የተሻለ ነው። ሞስት ኢምፖርታንትሊ እኔም ማገናኛችሁ ኤጀንት ጋር በምትሰሩበት ጊዜ ከኔም ጋር መስራት ትችላላችሁ። ከነሱ ጋር ትሰራላችሁ፣ ከኔ ጋር መስራት ትችላላችሁ። ጥያቄ ካላችሁ ምን ካላችሁ እኔ ጋር ደውላችሁ ማውራት ትችላላችሁ። ግን እኔ ያላገናኘኋችሁ ኤጀንት ከሆነ በራሳችሁ አግኝታችሁ የቀጠራችሁት ኤጀንት እኔን ማማከር አትችሉም፣ ህጉም አይፈቅድም። በሁለተኛም ደረጃ ደግሞ ለእናንተም ሆነ ለቀጠራችሁት ኤጀንት ከጥቅሙ ጉዳቱ ይበዛል። ጃክማን ቤት ከገዛን በኋላ ኮሳይነር መች ነው ማስወጣት የምንችለው? ተባረኪልኝ። በጣም ምንም ችግር የለውም ጃክማን። ቴንክ ዩ። አንተም ተባረክ። አንተ ሬዲ በሆንክበት ሰዓት ነው ኮሳይነርህን ማስወጣት የምትችለው። ይሄ ምን ማለት ነው? አንተ ሬዲ በሆንክበት ሰዓት ስል የአንተ ገቢ የቀረብህን እዳ መቻል ሲችል ሪፋይናንስ አድርገ ወይም አሱም አርገ ብድሩን ኮሳይነርህን ልታስወጣ የምችልበት አማራጭ ሊኖር ይችላል። that's the only way ኮሳይነር ማስወጣት የምችለው። I hope I answered your question. Facebook came to play today. I have 27 comments already. I love it. Zeni Girma, heart for you too. Mekdes Girma, thank you. Hear me, my pleasure. Tizab Ibe, home ready and home possible. Thank you so much for your help. I appreciate it. So home ready የሚባል ፕሮግራም አለ፣ home possible የሚባል ፕሮግራም አለ፣ ሌሎች FHLB ፕሮግራም አለ፣ ብዙ ፕሮግራሞች አሉ ክሎዚንግ ኮስት እርዳታ የሚሰጡ። Gabrit Karen, welcome Balcha Group. Can we pay only to principal on FHA? It depends. የኤፍኤችኤ የፌደራል ጋቨርንመንት ጋር የተያያዘ ብድር ስለሆነ የተለያዩ አይነቶች መንገዶች አሉ። ኤፍኤችኤ ራሱ ዜሮ ዳውን ፔመንት አለው፣ ዜሮ ዳውን ፔመንት ኦፕሽን አለው። ሌሎችም ኦፕሽኖች አሉ። ቤት ማደስ የምትፈልጊ ከሆነ
203K የሚባል 203K ነው የሚባል ፕሮግራም አላቸው። የተለያየ ፕሮግራም አለው ኤፍኤችኤ። ኢንትረስት ኦንሊ መክፈል የምችይበት አማራጭ አውቃለሁ። ፕሪንሲፕል ኦንሊ መክፈል የምችይበት አማራጭ ግን አይቻል አቅም ከዚ አት ኤንድ ኦፍ ዴይ ብር የሚያበድሩሽ ወለዱን ለመብላት ስለሆነ ነው። ሶ ወለዱን ሳትከፊ ቤቱን ፕሪንሲፕሉን ብቻ የምትከፊበት አማራጭ አለ ብዬ አላምንም፣ አላየሁም እስካሁን። ካለ ግን አስተምሪ፣ መማር ፈልጋለሁ። ቴንክ ዩ። ታደለ ታቻለው thanks for humbly answering my question. I learned a lot from your comments and shows. I really appreciate it. I consider it. I have plans to purchase in my third house. Congratulations, sir. And I would love to be a part of your third house. So let me know if when you're ready to talk. Aster Abarra, hey Hermela, ha, stu, Dithnesh, Danana Shoy. Jonas Kidani, my credit score is 600. Also, my wife's score is 680. Can we qualify to get a loan or we need cosign? So, ቅድም እንዳልኩ ዮናስ ሜቢ አልሰማኸኝ ይሆናል። ኮሳይነር ራሱ ብታመጣና ያ ኮሳይነር 830 ክሬዲት ስኮር ቢኖረው የአንተን 600 ነው የሚይዙትኝ እንጂ የእሱን 800 ምናምን አይዙልህም። ኮሳይነር የሚጠቅምህ ለገቢህ ነው። ገቢህን ከፍ ለማድረግ ብቻ ነው የኮሳይነር ጥቅም። በክሬዲት በኩል ሊረዱ የሚችሉበት መንገድ ብዙን ጊዜ የለም። ኮሳይነር የምንጨምረው ገቢያችን አሁን ለምሳሌ እኔ $35,000 በአመት የምሰራ ከሆነ አፕሩቭ ሊያደርጉኝ የሚችሉት $150,000 ብቻ ከሆነ ልበል፣ የመግዛት የምፈልገው ቤት 350 ከሆነ ሌላ ኮሳይነር አመጣለሁኝ 30 ምናምን ሺህ የሚሰራ ሰው ማለት ነው አይደለ? የሁለታችን አብሮት ሲገጥም እዛ የምንፈልገው 300 ምናምን ሺህ ጋር እንደርሳለን ነው። ኮሳይነር ጥቅሙ እሱ ላይ ነው። ክሬዲት ግን አነስተኛውን ክሬዲት ነው የሚመለከቱት። ቢካዝ ያን ያክል ብር ሲያበድሩ ሪስክ ፋክተሩን ነው የሚመለከቱት። እሺ ግን 600 ግሪን ካርድ ካለ ወይ ሲቲዝን ከሆንክ ኤፍኤችኤ ፕሮግራም ላንተ ይሰራል። ከ540 በላይ ነው እሱ የሚጠይቀው። ሶ ጆኒ ለዮናስ ኪዳኔ ስልኬን ትሰጥልኛለህ ፕሊዝ? ቴንክ ዩ። መቅደስ ግርማ ቴነሲ ይሄ ፓርቲኩላር ፕሮግራም የለኝም፣ ግን ሜምፊስ ቴነሲ አሜዚንግ የሆነ ኤጀንት አለኝ። አንፎርቹኔትሊ አበሻ አይደለም ግን አሜሪካዊ ነው። ሂዝ ኢንክሬዲብል። 2 3 4 ሰው ረድቶልኛል የኛን ወገኖች በጣም 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 የተደሰቱበት። ሶ ቴነሲ እሱን እንዳገናኘሽ የምትፈልጊ ከሆነ ሃፒ ቱ ሄልፕ። ለመቅደስ ግርማም ስልኬን ስጥልኝ። ቴንክ ዩ። ፍሬሁን ወልደ ገብርኤል ማን ያህል ሚኒሶታ ኤጀንት አለኝ። አክቹሊ በጣም ጎበዝ ኤጀንት አለኝ፣ ዮናስ ይባላል። እሱን ላገናኝህ እችላለሁ። እሱም እንደዚሁ የተለያዩ አበዳሪዎችን ላገናኝህ ይችላል። አንድ አበሻ አበዳሪ ሚኒሶታ ነበረ፣ በጣም ጎበዝ ነው። ቲክቶክ ላይ ራሱ አለ። ቆይ ፈልጌ እሱንም አገናኝሃለሁ። ለሚኒሶታ ለፍሬሁንም ስልኬን ስጥልኝ ፕሊዝ። Lily G, 6,500 per month with W-2 for new hire with 667 credit score will qualify for grant and loan? Good question. So let's talk about that. Hourly, በሰዓት የሚከፈለን ከሆነ እና ዛሬ ስራ ተቀጥረን ከሆነ ወይ ዛሬ 2 ወር ስራ ተቀጥረን ከሆነ አይሰጡንም ብድር። ለምንድን ነው ይሄ? በሰዓት በምንሰራበት ጊዜ በሰራንበት ሰዓት ነው የሚከፈለን። ሶ 40 ሰዓት እንሰራለን ብለን ከሆነ አሞን ከቀረን ላይከፈለን ይችላል። በጊዜ ከወጣን ላይከፈለን ይችላል። ስለዚህ የአንድ አመት የአወርሊ ስራሽን ሬከርድ ማየት ይፈልጋሉ። አንዳንዶቹ 2 አመትም ይጠይቁሻል። ሁለተኛ ከዚህ በፊት ደግሞ ስራ ዓለም ላይ መኖር ይኖርብሻል። አትሊስት 2 አመት አይደር በትምህርት ዓለም ውስጥ ወይም በስራ ዓለም ውስጥ መኖር ይኖርብሻል። ሳለሪ ግን ከሆንሽ ዛሬ ተቀጥረሽ በኦፈር ሌተርሽ ራሱ ፕሪ አፕሩቫል ማግኘት ትችያለሽ። ባይ ዘ ታይም ቤቱን አግኝተሽ ቁልፍ ስትቀበይ አትሊስት አንድ ፔቼክ ማሳየት ነው የሚኖርብሽ ሳለሪ ከሆንሽ። ግን አወርሊ ከሆንሽ ኒው ሃየር ሆነሽ ወዲያውኑ ቤት መግዛት የምትችይበት አማራጭ ጠባብ ነው። I hope I answered your question, Lily. ዮናታን ማይክል
Tekle. Very smart woman. Thank you. I'm proud of you. Thank you so much. Thank you so much. That's really nice. Mahalet Machiga, great info as usual, Hermela. Well, Mahalet is actually an agent that works with the Balcha Group. She is in Atlanta, Georgia. Fantastic, kind, loving, respectful. Truly enjoy working with her. Hopefully, you guys will give her an opportunity. አረጋ ካሳ ጤና ይስጥልኝ ሄርሜላ እናመሰግናለን ብዙ እየተማርኩ ነው ኤኤ እኔ ሜሪላንድ ሪል ስቴት ሴልስ ፐርሰን ላይሰንስ በቅርቡ ፈተናውን አልፌያለሁ ስራውን ለመጀመር ብሮከር እየፈለኩ ነው ከይቅርታ ጋር እንድታግዥኝ ፈልጌ ነበረ ስልኬን ስጣው አረጋ happy to help የኛ brokerage is one of the best honestly በኔ personally it's a small brokerage ግን incredible support ያለበት ነው ለኤጀንቶችም ያላቸው ወጪዎች አነስተኛ ናቸው ከሌላው measure ሲደረግ definitely process አድርገን እኛ ጋር እናመጣህ እንችላለን ከኛ ጋር ደግሞ በመትሰራበት ጊዜ ከባልቻ ግሩፕ ጋር ፓርትነር አድርገህም ደግሞ ከእግዚአብሔር ጋር ስራ መስራት እንችላለን ብያምናለሁ so happy to help አረጋ ካሳ ፍሬሁን ወልደ ገብርኤል ማንኤል ሰላም ሚኒሶታ የመንግስት ዳውን ፔመንት ድጋፍ እንዴት ማግኘት ይቻላል ባለቤቴ ስልኬን ይሰጣል አሁን ደውልልኝና ሚኒሶታ ያለውን ኤጀንት ላገናኝህና እሱ ቢያማክር የተመረጠ ነው ከዚህ ሰፈሩን የአካባቢውን ህግና መሰረትም እንዲሁም የገቨርንመንት ፕሮግራሞችን ለአካባቢው ስለሚያውቅ እሺ ገብሪት ከረን what number can I use to call you ብላኛለች እሷንም ስልኬን ስጥልኝ አዝመራ ተስፋዝጊ እኔ ለኢንቨስትመንት ገዛና ለመግዛት ያለን ብር አይበቃም ምን ብናደርግ ጥሩ ነው ትያለሽ ሪፋይናንስ ማድረግ እንችላለን ወይ አዝመረት ጥያቄሽ ገብቶኛል አልገባኝም ነገር ላይ ነኝ ያለው ሰው ዝም ብዬ ከመቀባጠር ባለቤቴ ስልኬን ይስጥሽና ደውይልኝና በቀጠሮን ያዝና እናውራ ዮናታን ማይክል ተክሌ ቦስተን ኤሪያ I do ዳረል የሚባል ኤጀንት አለኝ እዛ ቦስተን ኤሪያ በጣም ጥሩ ልጅ ነው እሱን ላገናኝህ እችላለሁ if you're interested እሱን አገናኝሃለሁ ዳረልን አገናኝሃለሁ very honest very kind knowledgeable informed so እሱን አገናኝሃለሁ ለዮናታን ማይክል ተክሌ ስልኬን ስጥልኝ ሰኢድ ሁሴን ለሱም ስልኬን ስጥልኝ ታምፓ ፍሎሪዳ I do have an agent in Tampa Florida all right Binyam Kabeda praying for the people buying home in Memphis Tennessee why what's going on in Memphis Tennessee Binyam እንደዛ ቦምብ ጥለህማ ዝም ብላ አትተወኝም like you gotta tell me more what's going on there I like to know all right dear Bethlehem Johannes, do you have time and day preference for a call? So Bethlehem, recently about a month ago, I hired an assistant who will be answering my calls. So እሷ በምትመችሽ ቀን በሚመችሽ ሰዓት ቀጠሮ ትይዝልሽና እንገናኝና እናወራለን that will be about 30 to 45 minutes call and we can review everything that we need to review ካንቺ ጋራ ወደፊት መቀጠል የምትችይ ከሆነ ደግሞ ወደ ለንደር በዛው መራሻለሁ እሺ so ለሷም ስልኬን ስጥልኝ for Bethlehem Johannes ምስራቅ ተስፋዬ finally I get your page I'm happy you found me
Lily G. It's salary, dear. Fantastic. My husband will give you my number and not the wheeling and not. We can get you to the next step and we'll see what we can do. All right, dear. ምስራቅ ተስፋዬ ዛሬ ዛሬ ፌስቡክ ቀልድ አያውቅም ነው የምላችሁ። አንዱ ሳንብቤ ሳልጨርስ አንዱ መጣል። ሰላም ሄርሜላ፣ ሰላም ምስራቅ ተስፋዬ እንዴት ነሽ? Rosa Hussein, my sister is planning to purchase a house for a long time, but she and her husband live in Orlando. She needs help. Happy to help. Rosa Hussein, ስልኬን ስጣት, please. Right, Kibret Akeza. Ooh, Kibret Akeza. Hi Hermela, I have a plan to purchase a house in DMV area. Which location do you think is good for rental? Thank you. You know, in my opinion, ለኪራይ definitely ቨርጂኒያ ነው የምለው። አገሩ ስቴቱ ራሱ ለአከራይ የሚያገዝ ስቴት ነው። ሜሪላንድ እና ዲሲ ሞር ለተከራይ የሚያደላ ከተማ ነው። በዛ ምክንያት እኔ በቻልኩት መጠን የሚከራይ ንብረት ከሆነ ቨርጂኒያ ቢሆን መርጣለሁኝ። እሱም ከተከራይ ጋር ከፈልከኝ አልከፈልከኝ ውጣቱ ጣላ ማለት ነው። ግን ሁሉም ቦታ it's good. DC ቶሎ ይከራያል for sure. Yeah. Okay. Lily G, it's salary, so please connect me to an agent. Where are you located, Lily? And now I will do that. Johnny, to respond ስታደርገው ይሄዳል እኔ okay. እውነት ነው አማርኛ አይችልም በደንብ ኤርትራዊ ነን። አዝመራ ተስፋ አዝጊ አይገርምሽም? ትግርኛ አልናገርም unfortunately፣ ግን እንግሊዘኛ እችላለሁ። በእንግሊዘኛ ማውራት ከቻልን it might work. Please let me know. Okay, Tizab Ibe, I need your number. My husband is on it. Can I get your phone number? Thanks. Okay, we got that going. Okay, let me go down. Oakland, California, Filmon, Brahane, Lesum Sitalin Silkin. Thank you, sister. You definitely help a lot of people in our community. Ethiopia Hagar. My pleasure. Hello, Mr. Aklilu. Welcome, sir. I'm counting on you to respond to some of my comments with your insight. Melela Obsan Seni Johannes. I think Antenna. Johannes ብለሃለች ስልክ ስጠኝ ነው መሰለኝ። ምስራቅ ተስፋዬ, Hermela, do I need a fee for consultation? It depends. So if it's a 30-minute call, there is no fee. Again, if you're looking to have a conversation more than 30 minutes and ከቤት ግዢ ጋር ያልተያያዘ ከሆነና information based ከሆነ possibly ግን ከአሲስታንቴ ጋር ካወራሽ she will tell you ያሉትን አማራጮች። አሁን ደግሞ every single Wednesday ረሳሁት። Every single Wednesday between 7 and 8 p.m. ዙም ኮል አድርጌያለሁኝ። በዛ ሰዓት ኢንፎርሜሽን የሚፈልግ ሰው የደወለልኝን በዛ ቀን እንቀጥራችሁና ሁላችሁንም ዙም ላይ አድርገናችሁ ጥያቄዎቻችሁን እንመልሳለን፣ እርስ በራስ እንማራለን ብዬ ያሰብኩበት ነው። So maybe soon completely free now, so you can definitely join that call. Again, call me and talk to my assistant. Let her give you all of the ያሉትን አማራጮች እና ከዛ ወደ የት እንሂድ የሚለውን እንማከራለን። But if it's 30 minutes, I'm always available to help you out. ምንም ችግር የለውም። Lily, Washington DC. I'm an agent in Washington DC, Lily. I'll help you myself personally. ለሊሊ ስልኬን ስጣት። Okay. Yes, English, please. ርግቢ አስፋው ለሷም ስልኬን ስጥልኝ and we can talk. We did that. Minnesota ብለናል፣ ሰላም ብለናል። Okay, so let's go to TikTok.
No, Instagram ነው ይሄኛው። Mm, Lady Shai, may I ask you for help? On Instagram, I see people are asking for agents in different states. Would you mind commenting and giving them my number to call me, please, 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 please? I appreciate you so, so much. Thank you. All right, YouTube. Getacho Ayele. Hey. Hi. Nahom. Hi, Salam and Dithna. Ethio Hagar. Can you please tell us the lender without PMI? Could you please answer my PMI question? What is your PMI question? I'm sorry. Okay. So, one thing I have to explain, Ethio Hagar, ለንደሮችን አብረን ለመስራት ኮኔክት በምናደርግበት ጊዜ ኢትስ ሶ ታይም ኮንሱሚንግ። ይሄ ማለት ኢንተርቪው እናደርጋለን፣ ያሏቸውን አማራጮች እናወራለን፣ እንጠይቃለን። ጊዜያችንን ወስደን የምንሰራው ስራ ነው። ሶሻል ሚዲያ ላይ ይሄ ነው ኤጀንቱ ብዬ ፖስት ካደረግኩኝ what's the value there for me, right? So at the end of the day, I'm running a business. So if you're interested in learning more and finding out about this program, that's when you give us a call. We have a conversation, and if we agree to work together and it works, then we can move forward and we can start introducing you to our people and go from there. I hope you understand. All right. I'm part-time worker. How can I buy a house in Indianapolis? You'll need a co-signer that's full-time ወይም ደግሞ ስራሽን ወደ full-time መቀየር. That's probably the ያሉት አማራጮች። እንዴት ነሽ ሄርሜላ? ቦስተን ኤጀንት ብታገናኝኝ። ጌትነት እሺ፣ ባለቤቴ ስልኬን እየሰጠ ነው፣ ደውልልኝና አገናኝልሃለሁ። ራይት ቲክቶክ sorry guys, TikTok ጥያቄዎቻችሁን አልመለስኩኝም. Let me see what I can do. TikTok ላይ. And Johnny, are you on TikTok? Mm-hmm. On the other screen. TikTok ላይ ይገባ. How about for single? Is there any options? ምስራቅ specifically ለሲንግል ተብሎ የተሰራ ፕሮግራም አላውቅም፣ ግን ሁሉም ፕሮግራሞች ለሲንግሎች ይሆናል። ደውይልኝና let's see what we can come up with once I know what's going on. Seattle, Washington. How about in Seattle, Washington? Great አማራ የሚል አለ እዚህ ጋር። ለእሱም ስልኬን ስጣቸው። Why did you buy me as a follower? Zema. Why did you buy me as a follower? I've never paid for followers, so I don't know. How about we come to this country 1 year ago and we have a plan to buy, and what is the process? Yen. አንድ አመት ከሆነ ከመጣ ስራ ከያዝክ በኋላ ያንን ስራ 2 አመት ከሰራኸው በኋላ ቤት ለመግዛት መሞከር እንችላለን። ወይንም ደግሞ ከመጣህበት አገር የመጣህበት አገር የስራ ልምድ መስጠት የሚችሉ ከሆነ ኤምፕሎይመንት ቬሪፊኬሽን የሚባለው ማድረግ የሚችሉ ከሆነ ምናልባት እሱ መጠቀም የምንችልበት አማራጭ ይኖራል። Forgive but don't forget ይላል እዚህ። Do you have rent for section 8? ፐርሰናሊ ማርኬት ላይ የሚከራይ ቤት የለኝም፣ ግን section 8 መከራየት የሚፈልግ ከሆነ ልንረዳ እንችላለን። ገነት I'm living in DC and I want to buy a home. DC area FHA program. Absolutely. ገነት ደበለ ለሷም ስልክ እሺ thank you.
Ismail, I was sent document for lender. How long it takes to get pre-approval? ጥሩ ጥያቄ ነው እስማኤል። ሰው ቅድም እንዳልኩ የዚሮ ዳውን የዚሮ ፒኤምአይ ፕሮግራሙ ከሆነ ቴክስ ከ3 ዊክስ እስከ 1 ወር። ግን የሰጠሃቸው ዶክመንቶች በሙሉ መድረሳቸውን ቼክ ማድረግ ይኖርብሃል። ሁሉንም ዶክመንቶች አስገብቻለሁ፣ ዶክመንቶቹ ደርሳችኋል የሚለውን ጥያቄ። ሁለተኛ ደግሞ ከነሱ የሚላክልህ ኢሜሎች አሉ። ይሄ ደርሶናል፣ ይሄ አልደረሰንም፣ ይሄንን እዚያ ስጠን ምናምን የሚሉ ኢሜሎች አውቶማቲክ ኢሜሎች ይመጣሉ። እነሱ ኢሜሎች ብዙውን ጊዜ ስፓም ወይም ጃንክ ውስጥ ይገባሉ። ስለዚህ አፕሊኬሽን ከሞላህ በኋላ ፎር ሞርጌጅ ይሄ ለሁሉም ነው። አፕሊኬሽን ከሞላችሁ በኋላ ኢንቦክሳችሁን ብቻ ሳይሆን ቼክ ማድረግ ያለባችሁ ጃንክ ኢሜላችሁ ጋር ሄዳችሁም ቼክ ማድረግ አለባችሁ። ስፓም ኢሜላችሁ ስፓም አድርጎ ወደ እንዳይልከው ወደ ስፓም ቼክ ማድረግ ጥሩ ነው። ኦኬ hello Jorge multifamily, how are you? All right, so that's that. Over here, Ethio Hagare, DoorDash worker, can they qualify to buy a house? It depends on how they file their taxes. አይደለ 1099 ስለሚሆኑ ዶርዳሽ ድራይቨሮች ታክሳቸውን በሚያሰሩበት ጊዜ ወጪ የሚያበዙ ከሆነ የመግዛት ቻንሳቸው ጠባብ ይሆናል። በስርዓቱ የሚያሰሩ ከሆነ እና ታክስ የሚከፍሉ ከሆነ ደግሞ መግዛት የሚችሉበት አማራጭ ይሰፋል ማለት ነው። ኦኬ ሳባ ተክለ ሃይማኖት is it any credit score they can't see? አልገባኝም ሳባ፣ ጥያቄው እንደገና ጠይቂኝ በሌላ መልኩ። ቲክቶክ ላይ ዋን ሞር ጥያቄ አለ። I'm live. የሻጭና የገዢ ክሎዚንግ ኮስት ልዩነቱን ብታስረጂን ፕሊዝ። ዴፊኒትሊ ሻጭ በምትሆንበት ጊዜ የምትከፍለው ክሎዚንግ ኮስት ትራንስፈር ታክስ አነስተኛ ወጪዎች ናቸው። ማለት ስም ለማዛወር የሚከፈለው ታክስ፣ እንደገና ደግሞ ታይትል ሰርች፣ እነዚህ ነገሮችን ነው። ሶ ዩዥሊ 1% ወይ 2% የሽያጩ 2% አካባቢ ይሆናል የሽያጩ ዋጋ ብዙውን ጊዜ ማለት ነው። የገዢ ግን ከ3 እስከ 4% ነው የሚሆነው። ከዚ የታይትል ወጪ ይኖርብናል፣ የሎን ኮስት ወጪ ይኖርብናል፣ እንደገናም ደግሞ ኤስክሮ የምናስቀምጠው ወጪ ይኖርብናል። ስለዚህ 3 to 4% የግዢ ዋጋ ነው ልዩነቱ። ብድር በምንወስድበት ጊዜ ወይ ቤት በምንገዛበት ጊዜ ወጪዎች ብዙ አሉ። ለምን የቤቱ ታይትል መጣራት አለ፣ በዚህ በኩል የሚከፈል ታይትል ኢንሹራንስ አለ፣ ሆምኦነርስ ኢንሹራንስ አለ፣ ፕሪፔድ ኢንትረስት አለ፣ ፕሪፔድ ታክስስ አለ። እንደዚህ አይነት ነገሮች ስላሉ ቤት ግዢ ላይ 3 to 4% ነው የሚሆነው። and የሻጭ ደግሞ anywhere from 1.5 to 2.5% አይቻለሁኝ። yeah. Kira Abraham, hi Hermela, I have 7% interest rate. Do you know any lender that can offer lower interest rate? Currently, አልሸሹም ዞር አሉ ነው። so 7% interest rate ከሆነ ያለ ወረደ ቢባል 6.5% maybe 6.65% ቢሰጡህ ነው የሚሆነው። እሱ ደግሞ ሴፍ ከምታደርገው የምታወጣው ይበዛል። አሁን ለምሳሌ የኔ ቤት ኢንትረስት ሬቴ 7% ነው። ሪፋይናንስ ለማድረግ አስቤ ነበር 6.5% ነው ምናምን አገኘሁኝ። በወር ሴቭ የማደርገው $500 ነው። ለሪፋይናንስ ለማድረግ ደግሞ መክፈል ያለብኝ 6500 ሆነ ማለት ነው። ስለዚህ ጭራሽ 500 ኤክስትራ ልከፍል ሆነ በአመቱ ማለት ነው። ዝም ብዬ 7% ይዤ የሚቀጥለው አመት በሞክር ይሻላል ብዬ ተውኩት ማለት ነው። So it really depends because I don't think it's a good idea ከ7% ወደ 6 ውስጥ ለመግባት ሪፋይናንስ ማድረግ ጠቀም ያለ ለውጥ ቢሆን ጥሩ ነው። Okay. Saba Tarrakein, no answer for us.
Honestly, Sab, I'm so sorry. Like, I don't see your question. Can you work in Minnesota? Saba ታረቀኝ. I'm sorry, ሳባ ብዙ ጥያቄዎች አሉ ካንቺ የመጡት። I don't know. ስልክ ቁጥሬን ሰጥቶሻል ባለቤቴ። የትኛው ጥያቄ ነው ያልመለስኩት? ሚኒሶታ ኤጀንት አለ ላገናኘሽ የምችል። ሌላኛው ጥያቄሽ ግን አልገባኝም. How much credit score you have to qualify? Um, it depends on what type of loan you qualify for. So ኤፍኤችኤ ከሆነ ከ540 በላይ ይላሉ። ዚሮ ዳውን ፔመንቱ ሚኒሶታ የለም እስከማውቀው ድረስ እኔ የማውቀው ግን ዲሲ፣ ሜሪላንድ፣ ቨርጂኒያ፣ ኢንዲያና፣ ኖርት ካሮላይና ብትሆኚ 680 ነው ሪኳየር የሚያደርጉት። የተለያየ ነው እንደነገርኩሽ። መልካችን እንደሚለያየው ፋይናንሳችንም ይለያያል። ብድሮቹም ክሬዲት ስኮራችን ነው የሚጠይቁት እና ሪስክ ፋክተሮቹን የሚያዩት ይለያያል። Fitya Feleka. Hi Hermela, we have 7.5 interest rate. Is that a good time to refinance? It's always good to ask a lender. አበዳሪሽ ላይ ቤትሽ ያለበት ሞርጌጅ እነሱን ኮንታክት አድርገሽ ሪፋይናንስ ማድረግ ፈልጋለሁ፣ ምን ያህል ሴቭ ማድረግ እችላለሁ የሚለውን እነሱን ብትጠይቂያቸው አትሊስት እኔ በቁጥር መመራ ሰው ነኝ። ይሄ ማለት 1 ሲደመር 1 2 ነው ካልሽኝ ይገባኛል። ግን እንዲህ ብታረጊው እንዲህ ቢሆን ብትይኝ ብዙ ቦታ እበጣጠሳለሁ እና እሱ አይሰራልኝም። ስለዚህ ባለሙያው ጋር ደውሎ ቤቴን ሪፋይናንስ ማድረግ ፈልጋለሁ፣ ምን ማድረግ እችላለሁኝ ኢንትረስት ሬቴን ለማውረድ፣ ጥቅምና ጉዳቱ ምንድን ነው ብለሽ ከጠየቅሻቸው they'll give you all the details። ወራዊ ክፍያሽ በዚህ ይቀንሳል፣ ሪፋይናንስ ለማድረግ ይሄን ያህል ትከፍያለሽ ብለው ይነግሩሻል። ከዛ በኋላ ለውሳኔ በጣም ይቀልሻል። ምስራቅ ኢንትረስት ሬት ነው የምትጠይቂኝ? ዚሮ ዳውን ላይ ስንት ይሆናል? ዲፔንድስ። አሁን the other day ክሎዝ ያደረግኩትኝ I think it was 6.5 ከዛ በፊት ክሎዝ ያደረግኩት 7% ነበር። አሁን ደግሞ in a couple of weeks ክሎዝ የማደርገው they got 6.75 I think or 6.5 እንደ ሰውየው ነው ያለሽ ገቢ፣ ያለሽ ወጪ፣ ያለሽ ሪስክ ፋክተር is going to matter። ግን ከማርኬት ኢንትረስት ሬት በትንሽ ፖይንት ይጨምራል because you're taking 100% loan. Babe, how are we doing on time? We have 10 minutes, I say. ረዴት መንገሻ እናመሰግናለን እህቴ። ግን ኮሌክሽን ያለበት ሰው ኮሌክሽን ካለብሽ my highest recommendation is to work with a credit repair company and እሱን ሪዞልቭ አድርገሽ ወደ ቤት ግዢ ብትሄጂ ጥሩ አማራጭ ነው። እኔ ፐርሰናሊ ባለቤቴም እኔም የተጠቀምነው ክሬዲታችንን ለማስተካከል ከዚህ በፊት creditrepair.com የሚባል ነበር። they did an amazing job። ከሊትራሊ ክሬዲታችን ሽንት ቤት ውስጥ ገብቶ ከሽንት ቤት ውስጥ ያወጡት። የኔ ክሬዲት I think it was in the 500s or 400s. Now I'm in playing around between 700 and 800 and honestly ራሴ ያደረኩት ልል አልችልም። they helped me a lot. Adana Gadamu, if I move new states, do I have to wait 2 years to buy houses? Not necessarily, depending on the job you get. Yeah, hourly or salary kohona, 1099 kohona, it depends. So salary kohon እንዳልኩት ቅድም በኦፈር ሌተር ራሱ መጀመር ትችላለህ። hourly ከሆንክ አንዳንዱ ባንክ 1 ዓመት ይላል፣ አንዳንዱ ባንክ 2 ዓመት ይላል። 1099 ከሆንክ ሌላ ምንም አይነት መንገድ የለውም፣ 2 ዓመት ነው። አንድ ዘለሻል ከአዳና በፊት ምን አለኝ? ያለን ክሬዲት ካርድ ምን ያህል ኢምፓክት አለው ቤት ለመግዛት ነው ጥያቄ። ያለን ክሬዲት ካርድ ክሬዲት ካርድ መኖሩ ብቻ ሳይሆን ያለበት እዳ ነው የሚወስነው። ይሄ ማለት ምን ማለት ነው? ክሬዲት ካርድሽ ላይ 10,000 ብር እዳ ካለብሽ፣ እዚህኛው ላይ 30,000 ካለብሽ፣ ምን ካለብሽ ዴት ቱ ኢንካም ሬሽዮሽን ከፍ ያደርግብሻል። ስለዚህ እነሱ ክሬዲት ካርዶች መከፈል ይኖርባቸዋል።
አዲስ ብድር ቦታ እንዲኖርሽ ለመበደር ማለት ነው። so the rule of thumb is 30% for credit card usage አሁን ክሬዲት ካርማ ላይ ወይ ምናምን ላይ ከገባሽ ያሳይሻል ክሬዲት ካርድ ዩቲላይዜሽንሽ ይሄን ያህል ፐርሰንት ነው ይልሻል you want to keep that under 30%. እኔ personally እንደነገርኳችሁ last life 100 pretty much 95% of my life ከወር ወር የምኖረው በክሬዲት ካርዶች ነው በዕዳ ነው የምኖረው ግን በወሩ መጨረሻ ያለኝን ዕዳ በሙሉ እዘጋዋለሁ ገንዘቡ ከሌለኝ ባንክ ውስጥ ክሬዲት ካርዴን አልጠቀምም ትልቁ ሚስ አንደርስታንዲንግ ያለው ክሬዲት ካርድ ጥቅም ላይ ብር ሳይኖረን ነው ክሬዲት ካርድ የምንጠቀመው ክሬዲት ካርድ ለብር ሳይኖርሽ ለመተካት የምትጠቀሚበት ነገር አይደለም ክሬዲት ካርድ የምትጠቀሚበት it's a revolving account የራስሽን ገንዘብ ሳትነኪ በእንደሱ ገንዘብ ተጠቀሚና ከዛ በወር መጨረሻ እየዘጋሽ አንዳንድ ጊዜም ደግሞ ክፉ ቀን ሲመጣ መሀል ላይ የምትንቀሳቀሽበት ነገር መሆን ያለበት 1000 ብር ጫማ የምትገዢ ከሆነ ያ 1000 ብር ባንክ አካውንት ውስጥ መኖር አለበት if it's not there ክሬዲት ካርድሽ ላይ 1000 ብር መጫን it's a risk I think I've answered all the questions I think all right ሌሎቹ ሳብጀክቶች ጋር አልደረስኩም ዛሬ የተለያዩ ነገሮች ነበር ያዘጋጀሁት I don't think I'm able to do that in 9 minutes so let's talk about interest rate buying interest rate buying points ማንኛውም ጊዜ ቤት መግዛት ፕሮሰስ ላይ ባለንበት ሰዓት ኢንትረስት ሬታችንን ለምሳሌ 6.5% ነው ኢንትረስት ሬታችሁ ተባላችሁ እንበል 6% ማድረግ ፈለግን አላችሁና half a point መግዛት ፈለግን አላችሁ እኔ አሁን በዚህ ስራ ላይና ከኛ ወገን ጋር መስራት ከጀመርኩኝ ኦልሞስት አሁን 5ኛ ዓመቴን ይዣለሁ በጣም ማየው ነገርና ማልስማማበትና ማዝንበት ነገር ምንድነው ኢንትረስት ሬቷን ቁጥሯን ነው የምናየው ማለትም 6.5% to 6% መቀነሱ በጣም ያስደስተናል ግን ውስጡ ያለው ሚትስን ፖቴቶዝን አላያችሁትም አታዩትም ቁጥሯን ነው የምታዩት አሁን ከ6.5 ወደ 6 ስትወርድ ምን ያህል ገንዘብ ሴቭ አደርጋለሁ እሱንስ ደግሞ ለማግኘት ምን ያህል ገንዘብ ከፍላለሁ በምን ያህል ጊዜስ ነው ጥቅሙን ማየው ብለህ ማሰብ ይኖርብሃል እኔ በበኩሌ እንዳልኳችሁ ከዚህ በፊትም ብዙ ጊዜ ነው የምላችሁ ተከራይቶ የሚኖር ሰው ከሆነ 100% ኢንትረስት እየከፈለ እየኖረ ነው ሞርጌጅ እየከፈለ ነው እንዲሁ የራሱ አይደለም እንጂ ሌላ ሰው ነዳ ያቃለለ ነው so ቤት ልግዛ ብሎ በሚነሳበት ሰዓት ኢንትረስት ሬቱ 6 ነው 7% ነው ብትባል ወራዊ ክፍያው ከተመቸህ የምትከፍለው why should it matter ነው የኔ አስተሳሰብ cuz ከ100% you're saving 97% ታክስ አድቫንቴጁን እያገኘህበት ነው ቤቱ ዋጋ በጨመረ ቁጥር አድቫንቴጅ እያገኘህ ነው ኤኩቲ ላይ ታክስና ኢንትረስትህን ታክስን ስታሰራ እንደ ወጪ ማስገባት የምትችልበት ነው በተጨማሪ ደግሞ ቤቱ ያንተ ነው ከፈለክ ሸንሽነ ያከራየህ በነጻ ትኖራለህ ከፈለክ ላይ የኖርክታች ያከራየህ የተፈለከውን ያደረክ መኖር የምትችልበት ነው the most important part ለልጆች ወይም ደግሞ ለዘመዶች ተተመሄድ የምትችለው ነገር ነው so በእኔ አስተያየት ኪራይ ቤት ውስጥ የሚኖር ሰው ከሆነ ኢንትረስት ሬቱን ላይ ፎከስ ማድረጋችን አልስማማም because ያለንበት circumstances compare ስታደርገው doesn't make sense ግን አንድ ሰው የምሳሌ ቤት ገዝቶ 3% ኢንትረስት ሬት ያለው ሰው ከሆነ ሁለተኛ ቤት ለመግዛት በሚፈልግበት ጊዜ 6% ሊያስጨንቀው ይችላል ግን እሱም ደግሞ እድገት ማንንም ጊዜ የትኛውም ጊዜ እድገት የማያስጨንቅ ጊዜ የለም ካልተጨነቅ እንደውም እያደክ እንዳልሆነ ማወቅ አለብህ that's the way I feel ማንኛውም ጊዜ ነገር ሲከብድ ለእግዚአብሔር ለሆነ ጥሩ ነገር ያዘጋጀን ነው ብዬ ነው ማምነው ሁሉ ነገር አልጋ ባልጋ ሊሆን የሚችልበት መንገድ በጣም ጠባብ ነው እድገትን በመንፈልግበት ጊዜ ስራም ቢሆን
ከአንዱ ስራ ወደሚቀጥለው ስራ ተለቅ ያለ ደሞዝ ፈልገን በምንሄድበት ጊዜ ስራ ይጨምራል፣ ስራ ይበዛል፣ እውቀት ይጠይቃል፣ እንደዚህ እያለ ይሄዳል አይደል እንዴ? እድገት ማንኛውም ጊዜ በማንኛውም በኩል ካየኸው በቀላሉ የሚሆን ነገር አይደለም። ሶ discomfort አለ. If you're not comfortable, you're not moving. That's my way of thinking. Hi Hermela, I've paid off my home but it's rented. Is it good time to refinance? That's an excellent question. Let's talk about it. Any paying off homes because I have no plan to pay off any of my mortgage. Like I might do it ወደ 65 ምናምን እግዚአብሔር ለዛ እድሜና ጤና ከሰጠኝ ሪታየርመንቴ ላይ ፔይ ኦፍ አደረገው እንደሆነ ነው እንጂ ዴይ ቱ ዴይ ላይፍን በምኖርበት ጊዜ why would I give my liquid money to them, to the bank? Why would I do that, like when I could use that money and invest it to make me money? That's the way I think, at least. ገንዘብህን ባንክ አካውንት ውስጥ ካስቀመጥከው የምታገኘው ኢንትረስት is not that much አይደለ? እንደገና ንብረት ቤቱን ገንዘብን ወስደ ደግሞ አንድ ንብረት ላይ ከዘበዘፍከው you're not growing either, እዛ ላይ የምትቀረው አይደለ? የኔ አስተሳሰብ ምንድነው ገንዘብህን ኢንቨስት አድርገው የተሻለ ገንዘብ እንዲሰራ ነው። ሶ ተኝቼም ገንዘቤ ስራውን እንዲሰራ ነው የምፈልገው፣ ተነስቼም ገንዘቤ ስራውን እንዲሰራ ነው የምፈልገው። ሶ ፔይ ኦፍ በምናደርግበት ጊዜ I don't feel like our money is working for us. How come you refinance if you paid it off? That's a good question. Sawuru Kamera. So ቤትም ሆነ መኪናም ሆነ ፔይ ኦፍ ካደረግከው በኋላ ከዕዳ ነፃ ከሆነ በኋላ ቤቱን ወይ መኪናውን አስይዘህ እንደገና መበደር ትችላለህ። ሪፋይናንስ ማለት እሱ ነው። maybe the right word ላይሆን ይችላል፣ ግን borrow against the house, same thing. I hope I answered your question. By the way, ዛሬ we have huge people going. So Facebook Live, we have about 105. It's going between 105 and 115. Instagram, I'm seeing, I believe, maybe 10 or 15. YouTube, I'm seeing 9. And TikTok, I think I'm seeing 13 or 15. So all in all, like about 125 people are asking questions, which is amazing because በእኔ አስተያየት የ126 ሰው ጥያቄና አይንና ጆሮና ሁሉም እየተረዳዳን እየሄድን ነው ብዬ ነው የማምነው። So I'm very excited that all of you showed up. አዲስ ሌንደር ማለት ምን ማለት ነው? ሌንደር ማለት አበዳሪ፣ ሞርጌጅ ካምፓኒ ወይም አበዳሪ እንደማለት ነው ሌንደር። ራይት ሳይዳ ሁሴን እናመሰግናለን ያላወቅነውን ብዙ ነገሮች ስላወቅን። Do you have some idea about MPDU program in Montgomery County? Do you have so that's ይሄ ነገር ለምንድን ነው ጥሩ ላይ ከኑማ ዱቢን MPDU ፕሮግራም የካውንቲ ፕሮግራም ነው። So ምንድነው MPDU ፕሮግራም የሚያደርገው? የራሳቸው የሆኑ የተወሰኑ ንብረቶች አሏቸው። እነዛን ንብረቶች ለአፎርደብል ሃውሲንግ ኦፈር ያደርጉታል ማለት ነው። So ለምሳሌ አንድ ታውን ሃውስ 600 ሺህ ብር ማርኬት ቫልዩ ከሆነ ያለው እነሱ በ380 ወይ 400 ይሸጡላችኋል ለእናንተ ማለት ነው። እንደዛ በሚያደርጉበት ጊዜ 50% ባለቤት ናቸው እነሱ። So they own the home ከእናንተ ጋር ሲጀምር ቤቱን ለመሸጥ በምትፈልጉበት ጊዜ የጊዜ ገደብ አለው። በዚህ ጊዜ ገደብ ውስጥ ከሸጣችሁ ንብረቱን እነሱ በሚተምኑት ዋጋ ለእነሱ ነው የምትሸጡት። ትርፉንም እንዲሁ ከእነሱ ጋር ትካፈላላችሁ ማለት ነው። ቀጥሎ ደግሞ ከጊዜ በኋላ ኖራችሁበት በምትሸጡበት ጊዜ በማርኬት ቫልዩ ራሱ የመሸጥ ምርጫው ሲኖራችሁ ከነሱ ጋር ትርፉን ትካፈላላችሁ ማለት ነው።
ሶ እኔ የማየው ይሄ የኔ አስተያየት ነው። ኤምፒዲዩ ኢትስ ላይክ ሴክሽን 8 ፎር ባይንግ አ ሆም እንደማለት ነው። እኔ በኤምፒዲዩ ምንም ሌላ አማራጭ 000 አማራጭ ከሆነ ኤምፒዲዩ is good። ግን ካለ እንዳልኳችሁ ይሄ ዚሮ ዳውን ፕሮግራሞች አሉ፣ የተለያዩ የኤፍኤችም ዚሮ ፕሮግራም አለ። እነሱን አድርጋችሁ ባለቤትነቱ የራሳችሁና ትርፉን የራሳችሁ ብታደርጉ የተሻለ አማራጭ ነው። ግን ሌላ ምንም አይነት አማራጭ የለኝም እና ይሄን ነው የምፈልገው ብላችሁ ይሄ ነው ያለኝ አማራጭ ካላችሁ ኤምፒዲዩ is a good opportunity። ፕላስ ደግሞ one thing that you should know ኤምፒዲዩ በምትጠቀሙበት ጊዜ የራሳችሁን ኤጀንት እንፈልጋለን ማለት ትችላላችሁ። ለምሳሌ የእነሱ የራሳቸው የሆኑ ኤጀንቶች አሏቸው። ግን እኔ የራሴን ኤጀንት ማምጣት ነው የምፈልገው ብትሉ እኔ ኤጀንታችሁ መሆን እችላለሁ፣ ሌላ ሰው ኤጀንታችሁ መሆን ይችላል። የራሳችሁን ሰው የራሳችሁን አርጋችሁ መቀጠል ትችላላችሁ። ቢንያም የትምወርቅ I got him. Hey sis, it's hard to believe it's already been a year since we moved in. We continue to appreciate the thought and effort you invested in helping us choose the perfect house. Biniye, I am so grateful and I'm so happy for you and for you guys. እግዚአብሔር ጨምሮ ይስጣችሁ and ከእግዚአብሔር ጋር in the next 2 years ሁለተኛ ቤታችን ጋር እንሄዳለን ብዬ እመኝላችኋለሁ። ከእናንተ ጋር መስራት ስራም አልነበረም። honestly it was a pleasure, so thank you. I really enjoyed it. ወንድምና እህት ነው እግዚአብሔር የሰጠኝ ከእናንተ ጋር እየሰራ በሄድኩበት ጊዜ honestly ከሁላችሁም ጋር በምሰራበት ጊዜና በማጋዛችሁ ጊዜ for some reason እኔ ጋር የሚመጡት ክላይንቶች በጣም ደስ የሚሉና ቤተሰብ መሆን የሚችሉ ሰዎች ናቸው። በብዛትም ቤተሰቦች ይሆናችኋል። በጣም ነው ማመሰግናችሁ። እኔን መርጣችሁ ከኔ ጋር ለመስራት በምትመጡበት ጊዜ ያለኝ አክብሮትና ያለኝ ምስጋና የተለየ ነው። I think አንድ ቪዲዮ ሰርቼላችሁ ነበር መቸለታ በአሜሪካ ውስጥ ወደ 3 ሚሊዮን ሪል ስቴት ኤጀንት ነው ያለው። ከነዚህም 3 ሚሊዮን ሪል ስቴት ኤጀንቶች እስከ between 11 and 22 houses የሸጡ 2% ብቻ ናቸው። ወደ 74% ኤጀንቶች አንድም ቤት አልሸጡም። ይሄ ሁሉ ነገር እናንተ በምትሰጡኝ ቻንስ እና በምትሰጡኝ ኦፖርቹኒቲ እኔም እያደግኩኝ እየሄድኩኝ ነው። ደስ የሚለው ደግሞ እናንተም እየተማራችሁ ነው፣ እየተጠቀማችሁ ነው። ስለዚህ it's a give and take relationship which is amazing, so I appreciate it. Thank you again, Biniye. Second buyer can get down payment assistance. ቤቱን ሽጠህ ነው ወይስ ቤቱን አከራይተህ? It depends. Wintana Bahalib, can you say something about first-time home buyer through ADU? So similar to MPDU, ባለቤትነት ላይ ይካፈላሉ። እነሱ በሚሉት ዋጋ ነው የምትሸጪው። ወደፊት ደግሞ ከሆነ የምትሸጪው ጊዜው ገደቡ ካለፈ በኋላ ትርፉንም ይካፈሉሻል ነው የሚገባኝ እኔ። አዳነ ገዳሙ, I have good credit and do have enough money for down payment, but my tax return is very low. Do you think I have a chance to buy a home? Adana, I'm assuming you're 1099. እንደዛ ከሆነ ባለቤቴ ስልኬን ይሰጣል፣ ደውልልኝና በምን መልኩ ታክስ መሰራት እንዳለበት ከዚህ በኋላ የሚረዳ ሰው ላገናኝ እችላለሁ። የሚገርማችሁ ነገር የኛ ወገን እንዴት አይነት ጠንካራ ሰራተኞች እንደሆንን፣ ብር ማጠራቀም እንዴት ጎበዝ እንደሆንን፣ ክሬዲታችንን መጠበቅ እንዴት ጎበዝ እንደሆንን ልነግራችሁ አልችልም። ከኛ ኮሚኒቲ ከሀበሻ ኮሚኒቲ ጋር መስራት ከጀመርኩኝ ያስገረመኝ ያስደነቀኝና ፕራውድ ያደረገኝ ነገር የስራ ድራይቫችን ነው። የገንዘብ አያያዝ ድራይቫችን በጣም ደስ ይላል። በጣም ደግሞ የሚያሳዝነው ፓርት ምንም አይነት እንቅስቃሴ ማድረግ የማንችልበትን መንገድ ነው የያዝነው። ይሄ ሁሉን ነገራችንን አመቻችተን ማለት ነው። ለምን ታክስ መክፈል የሚባል ነገር አንወድም። honestly ታክስ መክፈል አለብን። አሜሪካን ሀገር ውስጥ የምንኖር ከሆነ
ታክስ መከፈል አለበት። ለምንድን ነው መከፈል ያለበት? ለሁሉ ነገር። ለመተንፈስ ብቻ ነው ገቢ የማይጠየቀው። ኦነስትሊ ስፒኪንግ እሱም አንዳንዴ ሊጠየቅ ይችላል። ፎር ኤቭሪቲንግ ገቢ 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 ነው የሚሉ ሶ አንድ ሰው 150,000 ብር ሰርቶ ትርፍ የሰራሁት 25,000 ነው ወይ 30,000 ነው ብሎ ታክሱን በሚያሰራበት ሰዓት ያ ካምፓኒም ሆነ ያም ሰው ሆነ ኪሳራማ ነው። ስለዚህ ማንም ሰው ምንም ነገር አያበድረውም። አሁን እኔ ብዙ ማያቸው ኡበር ድራይቨሮች አሉ፣ ዶርዳሽ አሉ፣ ትራክ ድራይቨሮች አሉ። በሚገርማችሁ ሁኔታ በስሞል ቢዝነስ ሎን በተለያዩ መንገዶች ጥቁር በመሆናችን ምን በመሆናችን ማግኘት የምንችላቸው ሴት በመሆናችን ማግኘት የምንችላቸው ብዙ የቢዝነስ ብድሮች አሉ በሚገርም ሁኔታ። የሚገርመው ነገር ግን ሁሉ ነገራችንን አሟልተን ልክ ታክስ ዶክመንት ጋር ሲባል ኪሳራማ ናችሁ እንባላለን። ታክስ መክፈል የምናቆመው በስማችን መነገድ መቻል ስንችል ነው። በስማችን መነገድ መቻል ስንችል ነው ስላችሁ እንደነ ጄፍ ቤዞው እንደነ ምናምን በምንሆንበት ጊዜ ስማችን ገቢያችን መሆን ሲጀምር የዛን ጊዜ ታክስ መክፈል ታቆማለ። ግን አሁን ስክራች እያደረግን ወደ ደህና ቦታ ለመድረስ በምንፈልግበት ጊዜ ታክሳችንን መክፈል አለብን። አንድ ሰው 150,000 ብር ከሰራ አትሊስት 30,000 ብር ታክስ መክፈል አለበት። they have to እንደሱ ካላደረጉ ግን ኪሳራማ ቢዝነስ ነው የሚሆኑት። so it's really important ራሳችሁን ስትመለከቱ 1099 ሰራተኞች ስንሆን ራሳችንን በምንመለከትበት ጊዜ እንደ ሄርሜላ ባልቻ ሳይሆን ራሴን የምመለከተው እንደ the ባልቻ ግሩፕ እንደ ባልቻ ሪልቲ ነው ራሴን የምመለከተው። እና ባልቻ ሪልቲ እድገትን በሚፈልግበት ጊዜ ምንድን ነው ማድረግ ያለበት ብዬ ነው የማስበው። እኔ ታክሴን ሳልጠየቅ ነው የምከፍለው። ኳርተርሊ I pay tax in March, I pay tax in June, I pay tax in September, I pay tax in December. ያለኝን 3,000 4,000 የሚሆን ልካለሁ፣ 5,000 የሚሆን ልካለሁ፣ 6,000 የሚሆን ልካለሁ። ዝም ብዬ ልክላቸዋለሁ ለአይአርኤስ። ከዛ at the end of the year around November, October, November ባለቤቴና እኔ we have a meeting every year. We sit down and we're like, hey, what moves are we making? ምንድነው የምናደርገው የሚቀጥለው ዓመት? ምን አይነት እንቅስቃሴዎች ነው የምናደርገው? እንቅስቃሴዎች የማናደርግ ከሆነ የታክሳችንን በስነ ስርዓቱ አሰርተን ምን ብለን ከወሰዱት ገንዘብ ላይ ቀንሰው የቀረውን ይመልሱልናል። ደግሞ ትልቅ ሙቭመንት የምናደርግና ብድር የምንጠይቅ ንብረት የምንገዛ ምናምን ከሆነ ደግሞ የላኩላቸውን ገንዘብ ይወስዳሉ። ሜቢ ትንሽ ጨምር ይሉኛል። ትልቁ ችግር ምንድነው? የኛ ወገን ኳርተርሊ ታክስ መክፈልን አልለመደም። መልመድ አለብን። በአመት መጨረሻ ግን ቤት መግዛት እንፈልግና 20,000 ብር ክፈል ወይ 27,000 ብር ክፈል ስንባል ኦራ እሱንም አልከፍልም ብሎ ቤት ሳይገዛ ይቀራል። it doesn't make sense። አሁን እኔ እዚህ ዌስት ስፕሪንግፊልድ 2017 የገዛሁት ንብረት 360,000 ብር ነው የገዛሁት። ዛሬ ያ ንብረት የሚያወጣው 620,000 ነው። like I literally have $300,000 sitting on that house። ቀንና ሌሊት ቁጭ ብዬ በሰራ 300 ምናምን ሺህ ብር ላጠራቅም የምችልበት መንገድ ዜሮ ነው። ያ ንብረት ተገዛው ግን እሱ አለኝ። ተከራይቶ ደግሞ እሱ ንብረት 1,200 ትርፍ ያመጣል ቤት። so ቤት መግዛት it's like opening a business ካሰብክበት። ቤዝመንትን የምታከራይ ከሆነና 1,000 ብር ወይ 1,200 ብር የምታስገባ ከሆነ ከኪራይ you have a business that has a $1,200 income። እና ታክስ መከፈል አለበት። Okay, sorry. Yon Maza, one last question, Melis. Thanks, Hermela. You're an incredible professional. My question is, mine and my wife scored 730. They think that my income is 52,000 and really looking for a home to buy, but I'm not sure how much loan I got. Babe, is there any way you can join YouTube and give him my number for me, please? I don't know, or take this one. Okay. Getacho Tesfaye. Hi, Hermela. I have one question. What do you think about buying points? It's worth it if one point costs 1,000? And point and she only 1,000? Atara. And does that go ahead, no matter. Again, I've never seen one point cost 1,000. So, አጣራ እሱ መጀመሪያ እርግጥ መሆኑን። እሺ ከሆነ ግን ጥሩ ሀሳብ ነው። አንድ ዘለሻል አዲያም ኤምቲ ምን ላይ ፌስቡክ አዲያም
Yeah. Facebook ላይ couple of questions አሉ። ንገረኝ። ኦኬ ጠቅላላ ልንገርሻ ጥያቄዎች። እሺ ሰለሞን ኃይሉ if I am first time home buyer would I qualify zero down payment zero PMI what will be the interest rate what's the downside of this loan program can I turn around and rent this house ያ ስሙ ማን ነው? ሰለሞን ኃይሉ ሰለሞን ኃይሉ so የመጀመሪያ ቤት ከሆነ yes you qualify for the zero down zero PMI option your credit score needs to be 680 or more you would have to have 2 years of work history and you would have to be actively employed now ከዛ ውጪ አትሊስት በትንሹ አንድ አመት እዛ ቤት ላይ መኖር ይኖርብሃል as your primary residence ወደ ኪራይ ከመቀየር በፊት it's 30 አመት locked ሎኑ no prepayment penalty so ነገ ሎተሪ ቢደርስና ሙሉ ልክፈለው ብትል ትችላለህ። Okay. Ramla Herman, why the government sometimes put on market houses for sale? Maybe it's abandoned homes, maybe it's estate sale, it could be many things. Okay, Adian MT, hi Hermela, you're my beautiful sister. I was calling you last time. I know you're so busy. Let me tell you something. I want you to be my agent. Can you contact me when you are done when you're done with your live show? አዲያም ስልኬን ስጣትና አሁን ቴክስት አድርጊልኝ እና I'll go ahead and put a ቀጠሮ አደርግልሻለሁኝ እና immediately እናወራለን probably tomorrow. I hope that's okay. All right guys, I actually went over by 15 minutes በጣም ነው ማመሰግናችሁ ማመሰግናችሁ ምክንያቶች ልንገራችሁ. I have to get off, babe. Okay. Mother's Day, happy Mother's Day to all of you. May is my favorite month. Mother's Day was, I believe, 2 weeks ago. So, እናት ለሆናችሁ እንኳን ለእናቶች ቀን አደረሳችሁ. Happy Mother's Day. ሁለተኛ ደግሞ ለልደቴ ጥሩ ዊሾች ስላደረጋችሁልኝ happy birthday ብላችሁኝ ስላላችሁኝ በጣም ነው ማመሰግናችሁ. ግንቦት May is my month. It's my birthday month. It's Mother's Day. And Memorial Day, it's Labor Day, no Memorial Day. Memorial Day. So thank you guys again, and I look forward to connecting with all of you. And ስልኬን አንዳንድ ኮሜንት ላይ አድርጌያቸዋለሁ so ስልኬን የምትፈልጉ ከሆነ ኮሜንቶቹን እያዩዋቸው ደውሉልን and እግዚአብሔር ከእናንተ ጋር ይሁን የቤት ባለቤትነት ለሁላችሁም እመኝላችኋለሁ ባልቻ ግሩፕን አስቡ ቤት በመግዛት በመታስቡበት ጊዜ bye guys all right bye Instagram bye TikTok bye YouTube ዮራስ ማዛ እንዳንቺ አይነቱን ያብዛልን ተባረኪያው thank you so much my dear እንዳንተ አይነቱንም ያብዛልን bye YouTube all right Facebook thank you guys again so much and I look forward to connecting with everybody I have a few videos coming and በተጨማሪ ደግሞ ትልቅ announcement አለኝ next month እሱን next month live exclusively like Facebook followers. I have an amazing news. I can't wait to share with you guys. Thank you guys again. Welcome.